ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነሽ? ደህና ነሽ ወይ? እኔ ያለው ሳዑዲ አረቢያ ነው። እህቴ ያለችው የራያ ቆቦ ልጅ ናት። ዋጃ የሚባል ከተማ ነው ስትኖር የነበረው። አሁን ተፈናቅላ ዲሬሮቃ የሚባል ተፈናቃዮቹ ጋር ነው ቤተሰቦችም ልጆችም እሷን ይዘው ያሉት ማለት ነው። ስለዚህ እንዴት ስትወጣባት እንዴት ሆና ነበር የወጣይባት። ግን በጣም ሲያማት እንድመረመር አደረኩኝና ከዛ ሀካምቡ መውጣት አይችሉም ነበር። ሀካምቡ ወረቀት ፋኖቹ ወረቀት ጽፈው የማለፊያ እንዲሰጧት አደረኩ። ከዛም በኋላ ወልዳ ሄዳ ስትመረመር ካንሰር መሆኑ ታወቀ። እዛ ህክምናው እንዲጀመር አደረኩ። አንድ ጡቷን ተቆረጠች። አንድ ጡቷን ስትቆረጥ ከዛ በኋላ ያለው ተስፋ አድርጌ ነበር። ግን አተቆረጠኝ በኋላ እያመማት መጣ። ይሄኛው ጡቷም ያበጠ ልክ እንደዛው እንደበፊቱ የሆነ እንደዚህኛው እንደተቆረጠው ጡቷ የሆነ መጣ። እኔም በዚህኛው ጡቷ በታከመችበት ገንዘብ ጨርሻለሁ። ያለኝ አማራጭ ወደ ህዝቡ እንትን ማለት ነበር፣ ማሰራጨትና ሚዲያ ላይ ማውጣት ነበር። እና ከዚህ በላይ እንጃ ምን እንደምልም ራሱ አላውቅም። የኢትዮጵያ ህዝብ እንዲደርስላት ነው የምፈልገው። ምንም አቅም በላይ ሆነ። ካንሰር በሽታ ነበር ደግሞ እኔኛውን ተቆርጣ ነበር ደግሞ እኔኛውን ልትቆረጥ ነበር። እባካችሁ ልጄን አትርፉልኝ እባካችሁ። ጌታዬ ሆይ አንተ አበርታኝ፣ አንተ ጠንካራ አድርገኝ። ለዚህ ሰዎች በሰዎች ላይ በጨከኑ ሰዓት አንተ ልቤን ለሰዎች የሚያዝንና ለሰዎች የሚራራ ልብ አድርግልኝ። ሰው ነኝና ለሰዎች የሚያዝን ልብ ስጠኝ ጌታዬ ሆይ። ሰዎች ላይ ሲጨክኑ አይቼ በጣም ተማረርኩ። እንዴት ሰው ሆኖ ሰዎች ላይ ጨክናል? እዚች ምድር ላይ ስንት ዓመት እንኖራለን? ከበዛ 80 ዓመት ከዛ በላይ የኖሩ ሰዎች ታሪክ ተወርቶላቸው ነው የሚሞቱት። ምናልባትም 100 ከደረሱ። ከዛ ውጪ ግን ሁላችንም ያፈርነን። ለዚቹ ላለችን እድሜ እንዴት የኔ ምድር ላይ ትኖራለህ ብለን ሰዎችን በጭካኔ እናጠፋቸዋለን?